ስንት ቀን ነው? እንደተለመደው ሌሊት ነጋ። ሌላ ድግግሞሽ፣ ሌላ የቀን አዙሪት፣ ሌላ የማንደነቅበት ተአምር። በውሾች አሰቃቂ ጥል ጩኸት በግርጌ ከእንቅልፌ ነቃው። ውሾች ለጾም መያዣ የታረዱ በሬዎችን ሞራ ልፈው ጮሞ የወጠረው ከርሳቸውን እያወሳወሱ በጩኸት ይሳረራሉ። እድለኛ ግን ውሾች ይበላሉ፣ ይጠጣሉ፣ ያሳርራሉ። ካለላቸው አርጅተው ካልሆነም አብደው አሳብደው ይሞታሉ። በዚህ ሁሉ መሃል ግን አያስቡም። ቢያስቡም እንደኛ በሰው ዘዬ አያስቡም። ወይም ጠላት ላይ ከመጮህና የወዳጅ ጭራ ከመቅላት ሌላ የሚያውቅባቸው ምንም ኃላፊነት የላቸውም። ውሾች ደግሞ ነጋ። የማልፈልገው ነገ ዛሬ ሆኖ ደረሰብኝ። ከቀን ወዴት ያመልጧል? ከቀንስ መሃል ሰኞ የሚሉት የቀን ሸለፈት ቤት ዋሻ ውስጥ ተሸሽጌ ላምልጠው። ለሰው ልጅ ሁሉ የመጣ ጽዋኔ ማን ስለሆንክ ያልፈኛል። ድንጋይ እንዳረፈበትን ስራ ተሰባብሮ እዚያም እዚህም በአልጋ ላይ የተበተነው ሰውነቴን ለቃቅሜ እነሳለሁ። የቆሸሹት ልብሶቼ ክምር መለስተኛው ተራራ ሰርቷል። እነዚህ አዳፋ ልብሶቼ ማንን ወይም ምንን እንደሚጠብቁ አላውቅም። ምናልባት የዘሩባቤልን ተራራ የናደውን የእስራኤልን አምላክ ይሆናል። ከመቆሸሽ ብዛት ወደ ቆሻሻነት እየተቀየሩ ካሉት ብቱቶዎች መሃል ሻል ያለውን ቆሻሻ መርጬ ለበስኩ። እንዲያውም ለወጉ ፊት የለውሃ ለኮስ አይኖቼን በጣቶቼ ያበስ ካደረግኩ በኋላ ስባሪ መስታወት አንስቼ የፊቴን ዝግጁነት መገምገም ጀመርኩ። መስታወት አቃጣሪ ነው፣ ይሉንታ የለውም። ተሰባሪነቱን እየዘነጋኘን ይሰብረናል። መስታወት ሌጣ እውነት ነው፣ ሌጣ እውነት ደግሞ ይሰብራል። በመስታወቱ ውስጥም የአሁን የገባበት የአስማት ዓለም ውጫቱ የተጨነቀ አስፈሪ ሰው መሳይ ነገር ያለው። መስታወቱን ሰብሬ ነፃ ላውጣው ቀጣለሁ። ግን መስታወቱ ሲሰበር እሷም አብራ ብትሰበርስ? አንዱን ነፃ ላውጣ መስታወቱን ስሰብር ሌሎች ምናምን እስረኞች ትፈጥራለህ። እውነት ይሰበራል። ግን ደግሞ የመሰበርን ያህል አርነት ምን አለ? ከየትኛውም ነፃነት ጀርባ እኮ መሰበር አለ። ወይ የቀንበር መሰበር፣ ወይ የብረት ፍርግግ መሰበር፣ ወይ የእግረ ሙቅ መሰበር፣ ወይ የካቴና መሰበር አለ። እናም በመስታወቱ ውስጥ እያየው አስባለሁ። ምናልባት መሰበር የበዛብኝ ወህኒውን የራሴ ሆኜ ይሆን ወይ ብዬ ሰካው። ምናልባት ሌሎችን የባርነት ነፃ እየወጣው ይሆን እንዴ? የነፃነት ሰንደቅ ነኝ ብዬ ስኮፈስ የሌሎቹን ነፃነት የምገፋ የብረት ፍርግግ፣ የእግረ ሙቅ፣ የእጅ ካቴና ሆኜ ይሆን እንዴ? ኤጥ ከነ መስታወት ገደል ግባ። መስታወቱ ደባሪ መልኬን መልሶ ያሳየኛል። መሸብሸብ የጀመረው ቆዳዬን ያለው ትንሽ ድፍርስ አይኖችን መልሼ በአይኖች አያቸዋለሁ። ያደር የሚሽጎረጎረው መልኬን አየዋለሁ። በቀኝ በኩል እየደማ ያለ ጥርሴን አየዋለሁ። ተንጨበረረውን ፀጉሬንና ፊቴን አየዋለሁ። ፀጉሬን ብቆረጡ አልጠላም፣ ግን ጊዜ ይፈቅድልኛል። ልብና ኪስ ከሰማይ የምድር ያህል በተራራቁበት ዓለም በጠበቀ መቀነቷ ነፍስና ስጋችን በምታስጨንቅበት የምድር ወገብ ዙሪያ የምንኖር የወገብ ቅማሎቿ ነን። በግራ እጄ መስታወቱን እያደነዘዝኩ በቀኝ እጄ ወደ ኪሴ ስገባ የተጨማደዱና ያረጁ 10 ብሮች አወጣሁ። ቢያንስ ለዛሬ ቡና ይበቃኛል። ለነገ እግዜር ያውቃል። ጥሩ አማኝ ባልሆንም ግን ከማመን ሌላ አማራጭ የለኝም። እግዚአብሔርን ወይም መስታወት ውስጥ የማይሆን ሰውዬ ማመን አለብኝ። ሁለቱንም ማንንም ይከብደኛል። የሚያውቁትንም የሚያውቁትንም ማመን ለካ እንደዚህ ከባድ ነው። ከግራ ዓይኔ ስር አንዳች የሚያህል ብጉር ተኮፍሶ ተቀምጧል። ሌላ ተራራ ቀስ ብዬ በጣቶቹ ስዳብሰው በጣም አመመኝ። እልህና ንዴት ደባልቀው ሲነዝሩኝ የጣቶቼን አቅም አስተባብሬ በኃይል ተጫንኩት።
ብጉሩ ሲፈነዳና አንዳችም ነፍሴን ሲነጥቀኝ እኩል ሆነ። በቅጽበት ዓይኔን በጦር የተወጋው ያላም የሽምብራ ፍሬ የሚያክል ብጉር ሲፈነዳ ህመሙ ነፍሴ ድረስ ተሰማኝ። ብል ማጋነን ይመስላል አይደል? ምናልባት እያጋነንኩ ነው። ብቻ ሚሊዮን ትንንሽ ሲኦሎችን በቆዳዬ ብጉሮች ውስጥ ይዤም የምዞር ጋኔን የሆንኩ መሰለኝ። ከፈነዳው ብጉር የፈሰሰው ደም በጉንጬ ላይ እንደ እንባ ሲወርድ በመስታወት ውስጥ አየሁትና ፈራው። ታክሲ ውስጥ ከቤት ወጣሁ። ልሄድ ወደ የትም፣ ልጓዝ ወደ ምንም። ታክሲ ሰራ ድረስ በአቦሰጥ አንዱ ታክሲ ውስጥ ገባሁ። ወያላው ይጮሃል። ድምፁ ደባሪ ቢሆንም ይጮሃል። ፒያሳ እንደ ሰው ፒያሳ። ማንም ለኔ ግድ በማይሰጠው ዓለም ውስጥ እየኖርኩ እንዳለው ጠንቅቄ ያውቃለሁ። በእርግጥ ይህንን እውቀት ባላውቀው መርጥ ነበር። እውቀት ሁሉ ነፃ አያወጣም አይደል? እንዳንድ እውነት እንደ ክፉ ንጉሥ ባሪያ አድርጎ መግዛት ይወዳል መሰለኝ። ግን አንድ ያወቅነው ነገር የት አለማወቅ ትችላለህ? ምናልባት የስልኬን ዕቃ ብታስስ ብዬ ፈረንጅ አበውን ደጋግሜ የጠየቅኩትን ዶሴ የተገኘ ይሆናል። ፒያሳ ነሽ? ስንሸዋወድ ነው እንጂ ማንም ያለ ማንም መኖር ይችላል። ልጁን ቀብሮ መጥቶ ሚስቱን ያስረግዛል እንዲል ገጣሚው። የያጅን ትዝታ በመጪው ተስፋ መንዝረን የምንኖር አምታች ፍጥሯን ነን። የተነቀለ ጥርስን ከፍቶ የሄደ ሰው መግደላቸውን የሚታወቀው የፈጠረው ክፍተት እስኪለመድ ወይም በጥላ ጥርስና ሰው እስኪተካ ብቻ ነው። እንኳን ለሌላው ቀርቶ የራሴ ልጅነት መልክ ራሱ ይረሳኛል። ሳሪስ ወራጅ አለ። የሰው ልብ ሩቅ ነው። መኖርህን ለሌሎች ይፈልጋሉ በሚል ዘፈን ሊደልሉ ይፈልጋሉ። መኖርህን ግን የሚፈልጉት አንድም እየገዙ የበላይነታቸውን ሊያሳዩ፣ አንድም እንደ ጥገት ላም ከበረታቸው አስረው የጥቅም ወተታቸውን ሊምቁ፣ ከአንተ የተሻለ እስኪያገኙ ማቆያና ማቋያ ሊያደርጉ፣ ወይም በመልካምነት የተለወሰ ሬት እየጋቱ ለራሳቸው ጥሩ እንዲት መሰማቸው ስለሚፈልጉ ነው። የሰው ብልነት ብልጠት ልክ የለውም። የሰው ልቡ ሩቅ ነው። ባኔ ሩቅ ሰው የቅርብ የምትለው ሰው ልቡ ራሱ ሩቅ ነው። ሂሳብ ወጣ ወጣ እያደረጋችሁ የምፈልጋችሁ አይፈልጉኝም፣ የሚፈልጉኝንም አልፈልጋቸው። የተወካውበትን ጦር ከሰውነቴ ላይ ነቅዬ ሌሎች ላይ ወርውሬ አቁስያለሁ። ምናልባትን የወረወርኩት ጦር ዞሮ ዞሮ በመጨረሻም የወጋኝ ይወጋበት ይሆናል። የተነፈኩት ፍትህ አንድ በአንድ ቁጥር ማወራረድ እፈልጋለሁ። ዓይን ያጠፋ ዓይኑ ይጥፋ ከተባለ ልብ የሰበረስ ልቡ ይሰበር ማለት የለበትም። ይቅርታ ለማይጠግናቸው ለተሰበረ እምነቴ፣ በቀቢዝ ለቀረ ተስፋዬ፣ ያልተመለሰ ፍቅሬ ስርየታቸው በምንድን ነው? በእርግጥ ዓይኖቼ ሁሌም ወደ ራሴ ቁስል ብቻ ስለሆኑ የሌሎቹን ቁስል የማየት ዓይን የለኝም። ቢሆንም አንድ የማልጠራጠረው እውነት አለ። እኔ ሁልጊዜ ልክ ነኝ። ሁልጊዜ ይኸው መጨረሻው ዱብ ዱብ በሉ እጥዬ ዱብ ይበለጭ። በእነዚህ ጌጠኛ መጋዘኖች ውስጥ የተማርኳቸው ነገሮች በላይ አንድ አሮጌ ወበቃማ ካፌ ውስጥ የምወዳቸው ወዳጆቼ ጋር ባቅላባ በቀዘቀዘ ሚያካቶ እያማክን በቸከ ቀልድ ተሳስቀን ባወራናቸው ቁም ነገሮች ብዙ ጊዜ ተነክቻለሁ። ያውም እውነተኛ መነካቶች ለሰው አይደለ እግዚአብሔር ስላለ እንጂ ለሰው ቢሆን ለመቅደሳችን የጠረቡት ድንጋይ የመቃብራችንን ማስጌጫ የሆነ ነበር። በሞት አፋፍ መልሶ ሕይወት ሾሞናል። በድካምም ቢሆን አለን እንኖርም አለን።